ይሄ አርነ ስሎት የሚባል አራም የሆነ ግማታም ሸታታ ደንቆሮ የሆነ አሰልጣኝ አንፊልድን ተጫወተበት እንዲያጨማለቀው እኔ ብዙ አመት ሊቨርፑል ደግፍ ያለው የእውነት በጣም ብዙ አመት እንደዚህ አንፊልድ ሲጨማለቅ ሲግማማ ማንንም መቶ ሲቀልድበት አይቻላል በዩት በዚህ ደንቆሮ አራነ ስሎት የሚባል አሰልጣኝ ነው እንደዚህ ሆኖ ፊሽካ ከመናፋቱ በፊት ጥሩ ነበርን እኮ ጥሩ እንቅስቃሴ አድርገናል እኮ ተጫወተበት የእውነት ጀሞ በኖቲንግሃም ፎረስት ላስቲርም ሰጡን አሁንም ሰጡን ትልቅ ውርደት እኮ ጀሞ ትልቅ አንፊልድ 3 ጎል ፈጣሪ ነው የእውነት እንደዚህ ዘንጬ ሞዶን ኮንሰርት ለመግባት እየተዘጋጀው ባለውበት ሰዓት ማለት ለምንድነው እንዴት ነው ህይወት እንደዚህ የፈረደች ሊቨርፑል ለባዶ እየተመራ ነው ገና 46ኛ ደቂቃ ላይ ነው ሶ የማንኛውም የሚያጽናና ቃል ካላችሁ ኮሜንት ሴክሽን ላይ ጻፉልኝ ቴንክ ዩ ሊቨርፑል የተሸነፈው ማለት ነው ሳላ ስላልገባ ነው ሳላ ቢገባ አንሸነፍም ነበር በዛ ላይ ኢሳቅንም አላስገባ ሲጀመር ዳኛው ለምን ጥቁር ለበሰ ጥቁር ለብሶ ነው የገባው ይሄ አሽሙን ሞኖኮ ሲጀመር እኛ ሊቨርፑሎች 3-0 የተሸነፍነው ሜዳው አረንጓዴ ነበር ይሄ ደግሞ ምንድን ይከማሉ ነው እኛ አንቀበም በኖቲንግሃም ሜዳ አፈትልኮ የወጣ መረጃ ደርሶኛል ጋይስ ኦኬ ዛሬ የሚደረገው ሊቨርፑል ከኖቲንግሃም ጨዋታ ፎርፌት ሊያደርጉ አስበዋል how hold on bro how 3 ጎልና 3 ነጥብ ይሰጣቸው እዛ ድረስ ሄደን የትራንስፖርት ወጪ ከዛ 90 ደቂቃ ከሚደክመን ምናምን መድረቁ አጣሪ ብዙ እንዳትደሰት ገና ነው አላለቀምሽ መድረቁ አጣሪ ገና ነው አላለቀም 45 ደቂቃ ለከምባክ ምን እንደሆነ አሳያለሁ ይሄንን ብላ ይሄንን ሰጣ አርንስሎት የሲቲው ራሱን እኮ ነው የሲቲው ራሱን ፌር አይደለም እኮ ያውን ያርሰናል ለጋፊ በ15 ብር ወተት የዩናይትድ በ50 ብር እኛ 75 ብር ይድረሳቸው በቃ ሁሉም አሁን 19ኙም እኛ ቀጣይ ካልተጫወትናቸው ነው የሚሉት እኮ አሁን እንዴት ነው አረ ተቃጠልኩኝ አረ በስማአም አረ 75 ብር ውድ ነው አረ ውድ ነው 75 ብር አረ ስሙ በቃ ሜንሽን አታድርጉኝ ከዚህ በኋላ መጀመሪያ ቪዲዮ አልሰራም ሜንሽን አታድርጉኝ ምንም አትበሉኝ በቃ ልረፍበት አናዘርዋን ተሰጣት ሊቨርፑል ይሄ ቪዲዮ ከ30 በላይ ያላችሁት ከ30 በታች ያላችሁት ሌላ ከዲቤክ ጋር ብር ይቀውራችኋል ይሄ ከ30 በላይ ያለው ላስት ሲዝንማ ብዙ ያያችሁ ደጋፊዎች ስለሆናችሁ ዋንጫውን በልታችሁም ብዙ ያላወራችሁብን ከ30 በላይ ያላችሁ ናችሁ ስለዛ ማኑ ብዙ ጥያቄ እየቀረበኝ ድሮም አርሰናል ሁለተኛ ክለቤ ነው ስትሉ እናንተ ብቻ ናችሁ ሀቅ ያወራችሁ ነበር እነዚህ ፈላዎችማ ሳክሳም ናቸው አሳዩን እኮ ገባችኋል እናንተ ግን ማኑ ወደ ሁለተኛ ክለባችሁ ለጊዜያዊ መሸሸጊያ አፕላይ ማድረግ ትችላላችሁ ከ10ራችሁ 7ታችሁ መምጣት ትችላላችሁ ተረዳችሁኝ አይደል እናንተ እንደምትከተሉኝ ያውቃሉ እነዚህ ህፃን ልጆችን ግን ለምን እንደተመረኳቸው አያችኋል ለምን እንደተመረኳቸው ላስት ሲዝን ማኑ ትንሽ አሪፍ ነበሩ ግን የሲቲና የአርሰናል መዳከም ነው እንጂ እኛ 89 ነጥብ አምጥተን ዋንጫ ሳንበላ 84 ነጥብ ያመጣው ስሎት ነው ዋንጫ በላው ግን ከማን ሲቲ በላ አወሩብን ማን ሲቲ እኮ በብቃት በልጦን እኮ ነው ሁለቴ ካፍንጫችን ምን ትፍ ያደርገው ግን ያወራው እነዚህ ፈላዎች ይወክሏቸዋል ወይ መማር የለባቸውም ወይ መኮርኮም የለባቸውም ወይ እኔማ ማን ነው ያለፈው አመት ቂሜን ገና በ12 ሳምንት ፈጣሪ መለሰልኝ አሁን ለቶፕ 4 ራሱ ተሰጋልሽ አሁን የእውነት ማን ለትላልቆቹ ስል ላሽሊል ነው በቃ መቋጠሩ ራሱ ላሽሊል እንዳትሞቱ በደም ብዛት በደም ግፊት ምናምን እንዳትሞቱ ፈላዎቹማ ኦሬዲ በቃ አሁን
2 ሳምንት 3 ሳምንት ይጠፉና በግል ጉዳይ ምናምን ነገር ጠፍቼ ነበር ምናምን ነገር አሁን ብቅ ብያለሁ ምናምን ይላሉ። እንደዛ ነው የሚባለው። መጀመሪያም ስታሸንፊ ነው የመጣሽው እንጂ አንቺ የትናንት ደጋፊ። እኔ ስለ ሊቨርፑል ሳወራ እንዳትመልስልኝ ሄደህ ጎስት ልክ ነው ወይ ብለህ ታላቅህን ጠይቅ። ገባህ? አሁን በቤትህ ሰው ራሱ ልትኮረኮም ነው። ለምን አባወራ ተብለህ በቤትህ ሰው ልትኮረኮም። የሼባዎች አይዟችሁ ቶፕ 4 ያሰጋል። ማን እልህ አይለቀኝም። ሞከርኩኝ እኮ ማን ላለመቋጠሩላ ግን በቃ እልህ አይለቀኝም ማን። ኔክስት ጌም ዩ አር ባክ ኦር ኖት ከኔ ይጠብቃላችሁ ብዬ እገምታለሁ። ሲኒየሮቹ ላስት ሲዝንም ከኔ ነበር የሰሙት አርነ ስሎት ዋንጫ እንደሚበላ። ቶፕ 4 ትገባለህ አትገባም ከኔ ጠብቅ ያራዳልሽ። ኢሳቅ ያገባል አያገባም፣ ቨርትስ ያገባል አያገባም ከኔ ጠብቅ እሺ። እንዳታወራ ካሁን በኋላ እንዳታወራ። እኔን አማክረህ ብቻ ነው ማውራት የሚፈቀድልህ። ፈላው የሼባው ፈላዎች ማለት ጸጥ በል። 3 ደጋፊ ሆነ ትቀራለህ። 7ቱን ወስጃቸው ወደ ሁለተኛ ክለባቸው ይመጣሉ። አርስዬ ነፍሴ። እሺ የአምናው ሻምፒዮኖች አረ ስቴዲየሙን ፔኔሲዮን አረጋችሁት እንዴ? አረጋጉት እንጂ ምንድነው ለመጣው እንደ የፈጠነ መስጠት። ስሪ ፒስ ያላችሁ የቡድኑ ችግር ዲበክ ነው። ዲበክ ከመጣ በኋላ ነው የቡድን ማሸነፍ ያቆመው እና አሰልጣኛችሁን በቃ አባሩት። አይሆንም እኮ እንደዚህ በገዛ አልጋዬ ላይ ይውላ። አረ በቃ እንኩ በሞቴ በቃ እንኩ በሞቴ የሆነ ክለብ አይዛክ 1 ጎል ካገባ ጸጉሬን እቆረጣለሁ። አሁን ላችሁ ጋይስ ጋር ቤት ላይ መሸነፍ ይባል ነገር የለም። 1 ጨዋታ ቢወጣባችሁ እስከ 10,000% ካሽባክ፣ 2 ጨዋታ ቢወጣባችሁ ደግሞ 5,000% ድረስ ካሽባክ አለው። ገንዘቡን ያለምንም ስጋት ገቢና ወጪ የሚያደርጉበት ታማኝ ድርጅት ነው። ሁላችሁም እየገባችሁ ጋር ቤት ላይ አረ ወገን ይሄ ቡድን ወረደ እንዴ! ምን አይነት አወራረድ ነው የሚወርደው እንዴ? ቢያንስ ሪትም ጠብቁ እንጂ። አይደለም አይኖ እርጅና እኮ እንደሚጫጫናችሁ እኮ አውቃለሁ። ቢሆንም ግን ስትወርዱ ሪትም ጠብቃችሁ ያላችሁ አሁን ከዘፈኑ እኩል ነው የምንወርደው። ገብቷል? እዚህ ትይዛለህ። ገብቷል አይደል? ሪትም መጠበቅ አለብህ። የእናንተ አወራረድ ላይ እንዘጭ ሆነ። አሁን ይኸውልህ ሙልጭ ብላችሁ አይሆን እንደዚህ ገብታ አይ ወረዳችሁ እንዴ? እኔ ገና ለገና ተሸንፋችሁ ቪዲዮ ሰርቼ እስከመጣ ድረስ እንግርጌ ወርዳችሁ ትጠብቁኛላችሁ። ሊቨርፑል ችግር ውስጥ ገብቷል። አንተ አወራረዳችሁ ልክ አይደለም። እሱን አርሙ። እኔ እሱን ልነግራችሁ ነው እንጂ ከዛ ውጪ ኖርማል ነው። መሸነፍ ያለ ነው። አብሽሩ እንዳይደብራችሁ። አይ ሄደ እኮ እናንተ ሄደ እኮ ተለየን እኮ አይሼበው ይሄ ቀስ ብሎ አስገባም ጀሞ ይቅርታ ሩጬ ስለገባባችሁ ይቅርታ። ይሄ ቀስ ብሎ የሚያስገባ ቪዲዮ አይደለም። ሼባው 3-0 ተሰጠ። ይቅርታ ላጠራሪ ተሰጠው አይደለም። ይሄ አረፈ ሶስተኛ ዙር እንዴ የት ይደርሳል ብለን የጠበቅነው ቡድን ያን ሁሉ ብር ከስከሰ መስፈራርተህን ቀድሞ ሳይኮ ነው የሚመታው ብለህ ቀድሞ ሌላ ክለብን ሳይኮ ደብድቤ ከዛ በኋላ ዋንጫ መብላቴን አሳምናለሁ ብለህ ያን ሁሉ ኢንቨስት አድርገህ አንተ ቅሌታም ሽማግሌ ሰጡ። ዛሬ ሳስቅም ተው አክቲቪስት እንደዚህ ጨካኛ ተው። አሁን እንግዲህ ልብ ድካሙም ስኳሩ ምንም ያለበት ደገፍ በሉ። መጠጥ ነገር ብዙ አታብሉ። በእውነት ነው የምላችሁ። ውሃም ቢሆን ደማችሁን ከፍ ያደርጓል። እንደው የተመጠነ ነገር ወሰዱና አብሽሩ። በቃ ምን ይባላል?